ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተከታታዮቻችን፣ ይህ ዛላ ቴሌቪዥን ነው። ከዚህ በፊት በ3 ተከታታይ ክፍል አማራጭ መንገድን አድርሰናል። ይህ ደግሞ አማራጭ መንገድ አራተኛው ክፍል ነው። የዚህ ጽሑፍ አዘጋጅ የመጀመሪያ ዲግሪያቸውን ከአስመራ ዩኒቨርሲቲ በኢኮኖሚክስ አግኝተዋል። ረጅም እድሜያቸውን ያሳለፉት በማስተማር ነው። ቤዚክ ፕሪንሲፕልስ ኦፍ ባንኪንግ ኦፕሬሽን በሚል ርዕስ በአይነቱና በዘርፉ የመጀመሪያ የሆነውን የማስተማሪያ መጽሐፋቸውን አሳትመዋል። በኢትዮጵያ ፖለቲካ ረጅም ልምድና አገልግሎት አላቸው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር በመሆን አገልግለዋል። ረዳት ፕሮፌሰር ዝናቡ አበራ ይባላሉ። ረዳት ፕሮፌሰር ዝናቡ አበራ አማራጭ መንገድ በማለት ያቀረቡትን ጽሑፍ 3ቱን ክፍል ወደ እናንተ አድርሰናል። ዛሬ የመጨረሻውን የረዳት ፕሮፌሰር ዝናቡ አበራን ዝግጅት አራተኛውን ክፍል ወደ እናንተ እናደርሳለን። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን አብራችሁን ስላላችሁ ከልብ እናመሰግናለን። ለመጀመሪያ የአድዋን እሴቶችና እውነታዎቻችን እንቁጠራቸው ብለው የዘረዘሯቸውን ዝርዝር ነጥቦች እንደሚከተለው እናቀርባለን። ፕሮፌሰር ዝናቡ አበራ ባቀረቡት ጽሑፍ የመጀመሪያው አድዋ እውነት ነው ይላሉ። 3 እውነቶች በአንድ ቀን፣ በአንድ ቦታ፣ በአንድ ጦርነት የተበሰሩበት ቦታ አድዋ። እውነት 1 ጥቁር ነጭን አሸንፏል። እውነት 2 ድሃ ሀገር ሀብታም ሀገርን አሸንፏል። እውነት 3 ያልሰለጠነ ጦር የሰለጠነን ጦር አሸንፏል። እነዚህ እውነቶች በየትኛውም የዓለም ክፍል ላይ ቢሆን በየትኛውም ሰዓትና ሁኔታ እውነትነታቸው ዘላለም ሕያው ነው። ሁለተኛ አድዋ ፍቅር ነው። አድዋ ለሀገር ፍቅር፣ ለወገን ፍቅርና ለክብር ፍቅር ከንብረትና አካል ባሻገር ውድ የሆነው ሕይወት ተገብሮለታል። ከ700 ኪሎ ሜትር በላይ ከአዲስ አበባ እስከ አድዋ በባዶ እግር ነጋሪት እየተጎሰመ እምቢልታ እየተነፋ ክራርና መሰንቆ እየተመታ በፉከራ ሸለላና ቀረርቶ እየታገዘ የተደረገ አስደናቂ ጉዞ፣ በዘመኑ አጠራር በማርሽ ባንድ የታጀበ ወደር የማይገኝለት የክተት ጉዞ፣ ያውም ሀገርን ማዳን በመስዋዕትነት ሰርግ ቤት ይሄድ ይመስል ለሞት በፍጹም ፍቅር የተደረገ ዘመቻ አድዋ ፍቅር ነው። 3ኛ አድዋ መተማመን ነው። ልባዊ መተማመን ከንጉሠ ነገሥቱ ወይም አዝማቹ እስከ ተራ ተዋጊ ወታደር ድረስ በተዋረድ መዝለቁ በውጊያው ዕለት ተመስክሯል። የመተማመን መገለጫዎቹም አንደኛ ንጉሡ የጦር አለቆቻቸውን በፍጹም ልብ አምነዋቸዋል። ይኸውም ጦርነቱን ካሸነፉ በኋላ የጦር አለቆቻቸው በሳቸው ላይ እንደማይነሱባቸው እርግጠኛ ነበሩ። ሁለተኛ በተገላቢጦሽ የጦር አለቆቻቸውም ንጉሳቸው በጥቅምት እኩሌታ ወረይሉ ከታችሁ ጠብቁኝ ሲሏቸው ለምን ወረይሉ ለምን በጥቅምት ብለው አልጠየቁም ብቻ ሳይሆን ጦርነቱን በድል ከተወጡ በኋላ ንጉሡ እነሱን እንደማይክዷቸው ፍጹም ተማምነዋል። 3ኛ በጦርነት ቀን ጦሩ የተሰለፈው ፊትና ኋላ ነበር። የፊተኛው በኋለኛው እንደማይወጋ ፍጹም መተማመን ተስተውሏል። በተራውም የኋለኛው በፊተኛው ቆራጥነት ላይ ፍጹም መተማመን ነበረው። የፊተኛው ጦር እስከ መጨረሻው አቅሙ እንደሚዋጋ አምኗል። ያ ባይሆን አሰላለፋቸው ፊትና ኋላ መሆኑ ቀርቶ በመደዳ ይሆን ነበር። እንደዚያ ቢሆን ኑሮ ደግሞ ድል አትገኝም ነበር። 4ኛው አድዋ በእግዚአብሔር ማመን ነው። እነዚህ አያቶቻችን በንጹህ አእምሯቸው እግዚአብሔርን ለማመናቸው ማረጋገጫው የቃል ኪዳኑን ታቦት ከመንበሩ አንስተው ትተንህ አንሄድም በማለት በጉያቸው አቅፈውት መጓዛቸው ከሁሉም በላይ ለእግዚአብሔር ታማኝነታቸውንና ታዛዥነታቸውን አረጋግጠውበታል። ውሸትና ስርቆት በአድዋ ጉዞ አልተመዘገበም። በየደረሱበት በታቦቱ ፊት ቅዳሴ ወይንም ምስጋና ሲያቀርቡ በልባቸውም እግዚአብሔር ስንሞትም ስንገድልም ተመልከት ሕያው ምስክራችን ነህ የሚለው ልመና እንዳልተለያቸው ድሉ ምስክር ነው። ዕለቱም ከእንግዲህ በኋላ የአድዋ ድል የኢትዮጵያ ቀን በሚል ቢታወስና የድል ቀን በመላው ዓለም በሚገኙ የኢትዮጵያ ኤምባሲዎችና በመላው ሀገሪቱ በደማቅ ሁኔታ ቢከበር እላለሁ ይላል የጽሑፉ አዘጋጅ። የአድዋ ድል የሚለው የኢትዮጵያ ቀን በሚለው ቢተካ ማለት ነው። በቀጣይ በቦታው ተገኝተን እንዴት እንደምናከብረው ስለ አከባበሩ የታሰበውን ለማቅረብ እግዚአብሔር ይርዳኝ። ታቦት ተሸክመው ወጡ የሚለው ለኦርቶዶክስ ብቻ ሳይሆን ለሀገሪቱ ዜጎች በሙሉ ትርፋማ መሆኑን መገንዘብ ደግሞ አርቆ ሀሳቢነትም ጭምር በመሆኑ ከአንድ ሃይማኖት ባሻገር ወገናዊ የሚል ትንፋሽ ቢጨመርበት መልካም ይሆናል ይላል አዘጋጁ። አድዋን ስናጠቃልለው አድዋ በሴቶቹ እውነት፣ ፍቅር፣ መተማመንና እምነት የተገለጸበት መንፈስ ነው ሊባል ይችላል። ይህንን የአድዋን እሴት ወደ ሀብት ሊያስለውጠን የሚችል ስርዓት ማንበራቅቶን አሁንም አድዋ ላይ ጠላትን ለምን አሸነፍን በሚያስብል ሁኔታ የወቅቱ የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክ ሰራዊቱን በመምራታቸው ላይ ላለመስማማት እንዳዳለን። አድዋ በኢትዮጵያ ቅንነት በመላው ኢትዮጵያና በመላው ዓለም በሚገኙት ኤምባሲዎቻችን በፌስቲቫል እንደማክበር ተፋዘን ለውጭ ተመልካች መሳቂያ ሆነናል። የአድዋን እሴቶች በቁማችን ሸረሸር ናቸው። እውነትን በውሸት፣ ፍቅርን በጥላቻ፣ መተማመንን በመገፋፋትና በጥርጣሬ፣ በፈጣሪ ማመንን በቸልተኝነትና በክህደት በመተካት በራሳችን ላይ አመጽን ቢባል ቅር የሚለው አካል ካለ አለሁ ይበል። ይህ ይብቃ የምንልበት ቀን ደርሷል። እነዚህን የአድዋን እሴቶች መልሰን መትከል ግድ ይላል። ከሁሉ በላይ የበለጸጉት የሩቅ ምስራቅ አገራት እሴቶችን እንመልከት። በሁለንተናቸው የአድዋ እሴቶች ናቸው።
ወይነዶ አለች ሙሉ እመቤት አማረ ይላል የጽሑፉ አዘጋጅ። ሁሉም ኢትዮጵያዊ በተሰማራበት የሥራ መስክ በችላለው የአድዋ አባቶቹ መንፈስ ቢሰማራና አድዋን እሴቶቹ መርሁ ቢያደርግ በሀገራችን ሁለንተናዊ ለውጥ ለማምጣት የሚቸግረን ነገር አይኖርም ነበር እላለሁ። እንዲሆንም እመኛለሁ። አንድ ቀን በትውልድ መካከል እንደሚሳካም ተስፋ አድርጋለሁ። ይህ በእውነት ህልም ነው። አይ ሃቭ ኤ ድሪም ያለው ማን ነበር ይላል አዘጋጁ። ከዚሁ ጋር ማሳሰብ የምፈልገው በኢትዮጵያ ውስጥ የምናዘጋጀው መጪው ህገ መንግስት ለሌሎችም የአፍሪካ ሀገራት ተስማሚና ለመነሻ የሚረዳን እንዲሆን ለማድረግ ከወዲሁ ማሰቡ አይከፋም። የሚከተሉት ነጥቦች ለውይይት መነሻ እንዲሆኑ የተቀመጡ እንጂ አስገዳጅነት የላቸውምና በጥሞና እንያቸው ይላል የጽሑፉ አዘጋጅ። አንደኛ፣ የማህበረሰቡን የኢኮኖሚ አቅም መገንባት። የተነሳንበትን የቤተሰብ ኑሮ ማሻሻል ለመጀመር እንዲያግዘን በኢትዮጵያ ተጨባጭ ሁኔታ የሚከተሉትን ግዙፍ የመንግስት የልማት ድርጅቶች የባለቤትና የፍሬው ተካፋይነትን ማንሳት ይገባናል። እነዚህ ግዙፍ የልማት ድርጅቶች ትርፋማነታቸው አጠራጣሪ አይደለም። ይሁን እንጂ ትርፉ በቀጥታ የሚሆን በተዘዋዋሪ የድርጅቱን ተቀጣሪ ሰራተኞች ህይወት ለመለወጥ ምን ያህል አግዟል ብለን መጠየቅ ተገቢ ይሆናል። አንድ አባባል አለ፣ ይስራ ባላውቅም የሁሉም ንብረት የማንም ንብረት አይደለም ይላል። ትርፉን ጠቅልሎ በከፊል መንግስት ስለሚወስደው ከዚህ አኳያ ስንመለከተው ማህበረሰቡን የድርጅቱ ባለቤት ማድረግ ምርታማነትን ከማሳደጉ ባሻገር ሰራተኛው ድርጅቱን በባለቤትነት ስሜት በመንከባከብ ትርፋማነቱን በማሳደግ ምርትን በማሳደግ ገቢን ያሰፋል፣ ትርፍንም ያሳድጋል። በሌላ በኩል የትርፉ ማደግ ለደመወዝ እድገት በር ቢከፍትም መሰረታዊ የሆነ የሰራተኛውን ኑሮ ለማሳደግ ድርጅቱን መንግስትና ማህበረሰቡ በሽርክና ባለቤት እንዲሆኑ ማድረግ አማራጭ ሊሆን ይችላል። ለዚሁም አብላጫውን እጅ ለምሳሌ 60 ከመቶ የሚሆነውን ለመንግስት ባለቤትነት ሲይዝ ማህበረሰቡ የቀረውን 40 ከመቶ ድርሻ ይይዛል። ትርፉም በዚሁ አግባብ ይከፋፈላል። ጠንካራ የሰራተኛ ማህበር ከድርጅቱ አስተዳደር ትይዩ ማደራጀት ይቻላል። የሰራተኛ ማህበሩ ከሰራተኛ መብትና የጋራ የኢንዱስትሪ ሰላምን ከማረጋገጥ በዘለለ በአስተዳደር የዕለት ተዕለት ስራ ውስጥ እጁን አያስገባም። ከነዚህ ድርጅቶች ውስጥ የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ቴሌኮሙኒኬሽን፣ የኢትዮጵያ መብራት ኃይል፣ የኢትዮጵያ መድን ድርጅት ጥቂቶቹ ናቸው። ይህንን ተግባራዊ ከሚደረጉበት መንገዶች አንዱ ከላይ ለማየት የሞከርነው የቤተሰብ ራስ አገዝ ቡድንን ህጋዊ አካላት ሆነው እንዲደራጁ በማድረግ የንብረት ማፍራት ባለቤትነትን መብት እንዲያገኙ በማድረግ እነዚህን የመንግስት የልማት ድርጅቶችም ሆኖ ሌሎች የግል ዘርፉ የልማት ድርጅቶች የሚሸጡትን አክሲዮን እንዲገዙ በማድረግ በአመት የሚገኘውን የትርፍ ክፍፍል ለቡድን አባላት ጥቅም በሚውልበት መንገድ ማዋል ነው። ይህ መንገድ ከዓለም ባንክና ከዓለም አቀፍ የገንዘብ ተቋማት IMF ጋር ከምንገባው ፕራይቬታይዜሽን ጭቅጭቅ ሊገላግለን ይችል ይሆን? በሌላ በኩል የዚህን ቡድን የኢኮኖሚ አቅም ግንባታ በዚህ ብቻ ላይወሰን ይችላል። በከተሞች አካባቢ አንድ የቡድን አባል መኖሪያ ቤቱን መሸጥ ቢፈልግ ቅድሚያ ለቡድኑ በመስጠት በወቅቱ የገበያ ዋጋ ለቡድኑ ሊሸጥ ይችላል። ቡድኑ ቢቻል አቅም ካለው በቀጥታ ሊገዛው ሲችል አሊያም ከባንክ በሚያገኘው ብድር ገዝቶ ከሚገኝ ክራይ አሊያም አትርፎ በመሸጥ የቡድን አባላቱን ገቢ ማሳደግ ይችላል። ለዚህ ቅድመ ሁኔታው መሬት የከተማም የገጠርም የግል ንብረት ሲሆንና መሸጥ መለወጥ በሚቻልበት ከባቢያዊ ሁኔታ ሲፈጠር ይሆናል። በሌላኛው ገጽ ከዚሁ ተግባር ትይዩ የሚሆነው የገጠር በግለሰብ የተያዘ መሬትን በተመለከተ የቡድኑ አባል መሬቱን የሚሸጥበት አስገዳጅ ሁኔታ መኖሩን ቡድኑ ሲያምንበት ከሌላ ገዢ ጋር በመወዳደር መግዛት ይችላል። የግብርና ስራውም እንዳይስተጓጎል ቡድኑ ኃላፊነት ይወስዳል። ይህ አካሄድ በረጅም ጊዜ በከተማም በገጠርም ወቅታዊ ማስተንፈሻ ትርፍ አቅም ሊፈጥር ከቻለ አያድርስና በተፈጥሮ አደጋ ሰዎች ቢፈናቀሉ ትርፍ አቅም ያለበት አካባቢ ስለሚታወቅ በስግሰጋ ተፈናቃዮችን መልሶ ለማቋቋም ልንጠቀምበት እንችላለን። ይህንንም ስናስፋፋው አንድ ባለሀብት ወይም ዓለም አቀፍ ግብረሰናይ ድርጅት ወይም ዓለም አቀፍ የልማት ድርጅት የተወሰኑ ቡድኖችን የኢኮኖሚ አቅም ለማጎልበት በቀጥታ ገንዘብ ከሚሰጥ አክሲዮን ገዝቶ በስጦታ ሊያበረክት ይችላል። ከዚሁ ጋር በከተማና በገጠር መሃል በጠረፍ አካባቢ የሚደረግን የልማት ስራ የተመጣጠነ በማድረግ ከተሜነትን በታቀደ መንገድ ማስፋፋት ከግብርና ከኢንዱስትሪ ልማቱ ጋር እንዲያያዝ አቅሮ መስራት በሚቀጥሉት 50 ዓመታት የገጠርና የከተማ ነዋሪዎችን ከመቶኛ ጥምርታን ማጥበብ። ሁለተኛ፣ ሰብአዊና ዲሞክራሲያዊ መብቶችን ማክበርና መልካም አስተዳደርን ማስፈን። ሰብአዊና ዲሞክራሲያዊ መብት ከመልካም አስተዳደር ጋር የአንድ ሳንቲም ሁለት ገጽታዎች በመሆናቸው በአንድነት እንጂ ተለያይተው የሚታዩ ጉዳዮች ባለመሆናቸው የሚረጋገጡትም ፍትሐዊ ነጻና ታማኒነት ባለው የምርጫ ስርዓት መንግስትን የመለወጥ ባህል ጅማሮ መወለድ ይኖርበታል። ይተገበራል ተብሎ የሚታሰበው አዲስ የመንግስት ለውጥ በመድብለ ፓርቲ ስርዓት አንድ ሰው አንድ ድምጽ በሚል መርህ ፍትሐዊ ነጻና ታማኒነቱ በማህበረሰቡ የተረጋገጠ ምርጫ እንደሚካሄድ በማመን ሁሉን አይነት እኩልነትን ማስፈን ግድ ይላል። የጾታ፣ የሃይማኖት፣ የባህል፣ የቋንቋ እኩልነትን ቤተሰብ በሚባለው ተቋም በኩል ማረጋገጥ የሁሉም ጉዳይ ጅማሮ ይሆናል። የመልካም አስተዳደር ጅማሮ ስር እስኪሰድና ህዝበ ውሳኔ እስኪሰጥ ድረስ አሁን ያለው የፓርላሜንታዊ የመንግስት አስተዳደር ተግባራዊ ይደረጋል።
የፌዴራል የህዝብ ምክር ቤት ተወካዮችና የዞን ምክር ቤት ተወካዮች በህዝብ ይመረጣሉ። ካለፈው የቀጠለው ለፖለቲካ ስልጣን በቋንቋ በሃይማኖትና በማንነት ላይ የሚደራጁ የፖለቲካ ፓርቲዎች አይኖሩም። ይሁን እንጂ የመንግስትን የተንጋደደ አካሄድ ለመግራት በየማህበረሰቡ የልማትና የባህል ማህበራት ይደራጃሉ። ለምሳሌ የአኝዋክ ማህበረሰብ የልማትና ባህል ማህበር፣ የዶንጋ ማህበረሰብ የልማትና ባህል ማህበር፣ የቅማንት ማህበረሰብ የልማትና ባህል ማህበር፣ የኦሮሞ ህዝብ ልማትና ባህል ማህበር እያለ ይቀጥላል። በማህበረሰባችን ውስጥ ለረጅም ዘመናት ተሸክመን የመጣ ነው የተበዳይና በዳይ በጎሪጥ መታየትና ለመናቆር መንስኤነቱ እንዲያበቃና ቀጣይ ፍጹም ሰላማዊና ደስተኛ ትውልድን ለማፍራት ከዚህ መንግስት ቀጥሎ የሚመጣው መንግስት ወንጀል መስራት የአገዛዙ ማስቀጠያ ከማድረጉ በፊት ከዚህ ቀደም ለተሰሩ ወንጀሎች ሁሉ ተበዳይ የሚካስበትና በዳይ የሚጠየቅበት የሽግግር ፍትህን መተግበር ግዴታችን ይሆናል። ሶስተኛ የውጭ ምንዛሬ አቅምን ማዳበር። እነዚህ ከላይ የጠቀስናቸው የልማት ድርጅቶች የሚጠቀሙትን መለዋወጫ እቃዎች በሀገር ውስጥ በማምረት የውጭ ምንዛሬ እጥረትና ፍላጎት ለአጭር ጊዜ ማስታገስ ቢቻል ለረጅም ጊዜ የሚሆን ወደ ውጭ የሚላኩ ሸቀጦችን በስፋት ማምረትና ወደ ውጭ መላክ በተለይ የግብርና ውጤት የሆኑትን ምርቶች ያለ ማዳበሪያ የምናመርትበትን የተፈጥሮ ማዳበሪያን መጠቀም ብቻ ሳይሆን ምርቶቹን በስፋት በግሉ ኢኮኖሚ ዘርፍ እሴት ጨምሮ መሸጥ፣ አሁንም ቀስ በቀስ ከግብርና መር ኢኮኖሚ በመላቀቅ ወደ ኢንዱስትሪ ልማት በመሸጋገር የውጭ ምንዛሬ ግኝትን ማስፋት፣ በዲያስፖራ የሚገኘውን ኢትዮጵያዊ ቀልብ በመግዛት ወደ ሀገር የሚገባን የውጭ ገንዘብ በህጋዊ መንገድ እንዲልክ ማድረግ፣ እንዲሁም ሀገራዊ የውጭ ምንዛሬ አጠቃቀምን ምክንያታዊና ውጭ ቆጣቢ አሰራርን መጠቀም፣ ጦርነትን ለአንዴና ለመጨረሻ ጊዜ ፋይሉን መዝጋት። አራተኛ የውጭ ጉዳይ ፖሊሲያችንን በመከባበርና በመተባበር ላይ የተመሰረተ ይሆናል። በመከባበር መርህ ውስጥ የጎረቤት ሀገራትን የግዛት ሉዓላዊነትን ማክበር፣ በማናቸውም ሀገራት የውስጥ ጉዳይ ጣልቃ ለመግባት ብቻ ሳይሆን አቋም አለመያዝንም ይጠቀልላል። የጎረቤት ሀገራትን ጥቅም የሚጎዳ ሀሳብን አለማራመድ። በመተባበር መርህ በጋራ መቆም፣ የሚያስገኘውን ጥቅም በመረዳት ለጋራ ጥቅም በሚሆኑ የልማት ስራዎችን ማድነቅ፣ አስፈላጊ ሆኖ ሲገኝ በፋይናንስ በሰው ኃይልና በሀሳብ ጭምር መተባበር። ይህ በተለይ የተፈጥሮ ሀብትን በጋራ ማልማትና ስራዎች ላይ በጥናት ጭምር በጋራ መስራትን መለማመድ። ይህም በረጅም ጊዜ አብሮ የመኖርን ፍላጎት ስለሚያጭር የዜጎች ዝውውርን በማበረታታት ድንበርን የጋራ ማድረግ ብቻ ሳይሆን ሀገራትን ማዋሃድ ሊያስከትል ይችላል። አምስተኛ የባህር በር ጥያቄያችን በተመለከተ ከላይ የጠቀስናቸው የውጭ ጉዳይ ፖሊሲያችን እንደጠበቀ ሆኖ ሀገራችን ያላግባብና ብሎም ደባ እስኪመስል ድረስ በ1983 ዓ.ም የመንግስት ለውጥን ተከትሎ ስልጣን በያዘ ወቅት በትውልዶች መሃል አንጡራ የግዛት አካል የነበረንና የሀገር ሀብት የፈሰሰበትን የለማውን የአሰብ ወደብ አሳልፎ በመስጠቱ ከኢኮኖሚ ጉዳት ባሻገር የጸጥታ ስጋት ውስጥ እንድንወድቅ መደረጉ አግባብነት የለውም። በመሆኑም ያላግባብ የተወሰደብንና በርካታ ሚሊዮን ህዝብ ያላትን ሀገር ያለ ባህር በር መዝጋት አሳፋሪ ማስነዋሪም በመሆኑ በቅድሚያ በመነጋገር ካልሆነም በዓለም አቀፍ የህግ መድረክ ቀርቦ መጠየቅ ድረስ ያካተተ ጥረት ማድረግ ይጠበቅብናል። በተለይ የተጎዳናውን ኢኮኖሚ ለማነቃቃት ለሌላ ሀገር የሚከፈልን የወደብ ኪራይ በማስቀረት በርካታ የልማት ስራዎችን ማካሄድ ይቻላል። ስድስተኛ የሰራተኛውን የኑሮ ሁኔታ የሚለውጡ የጥቅም ማስገኛና ማበረታቻ መንገዶችን ማማተር ነው። ለምሳሌ የአንድ ድርጅት ሰራተኛ አባት ወይም እናት ጡረታ ሲወጡ የደረሰ ልጅ ካለና የመስሪያ ቤቱን የቅጥር መስፈርት የሚያሟላ ወይም የምታሟላ ከሆነ ወይም ከሆነች ቅድሚያ ሰጥቶ መቅጠር አሊያም ድርጅቱ ለስልጠና የሚፈልግ ከሆነና የእነዚሁ ሰራተኛ ልጅ ካለ ከጡረታ ውጭም ሆነ በስራ ላይ እያሉም ቢሆን ቅድሚያ መስጠት። አንድ አጭር ምሳሌ ብንጠቅስ አባት የአውሮፕላን አብራሪ ቢሆንና ወይም ብትሆንና ልጅ ቢኖረው ወይም ቢኖራት ልጁ ወይም ልጅቱ የስልጠና መስፈርቱን የሚያሟላ ወይም የምታሟላ ከሆነ ቅድሚያ በመስጠት አባትና ልጅ ወይም እናትና ልጅ የተመሳሳይ ሙያ ባለቤት ማድረግ ለሁለቱም እጅግ ጠቃሚ ይሆናል። በተለይ ለስራው ጥራትና ምርታማነት ጠቀሜታው እጅግ የላቀ ሊሆን ይችላል። እዚህ ላይ ይህንን መነሻ ሀሳብ በመያዝ የተለያዩ የሀገራችን የሰራተኛ አስተዳደር ህጎችንና ልምዶችን ማጥናትና የራሳችንን መዘየድ ሊጠቅመን ይችላል። ይህኛው አሰራር አመርቂ ውጤት ካስመዘገበ ወደ ግል ዘርፉን በመውሰድ ሀገርን ማበልጸግ ይቻላል የሚል ጽኑ ምኞት ይኖራል። ከነዚህ ግዙፍ ድርጅቶች የሚገኝ የመንግስት የትርፍና የገቢ ግብር እያደገ መሄድ ለሌላው በአገልግሎት ዘርፍ ለተሰማሩ የመንግስት ሰራተኞች ደመወዝ መጨመር ይቻላል። የመምህራኑን፣ የሐኪሙን፣ የወታደሩን፣ የዳኛውን ደመወዝ በማሻሻል ደስተኝነትን ማስፋፋት ተገቢ ይሆናል። ሰባተኛ ሰላምና ጸጥታ። በሰው ስነ ፍጥረት ውስጥ ጤና የሚሉት ትልቅ ሀብት የሚጫወተው ሚና እንዲህ በቀላሉ በቃላት የሚገለጽ አይደለም። ነጻነት፣ ፍትህና እኩልነትን ለማስፈን ፌዴራሊዝምን ከሰው የሰውነት አደረጃጀት ጋር ማያያዛችን እንዲሁ ለማለት ያህል አይደለም። ጤናማ ግለሰብ የሚኖረው ኑሮ መለኪያው ከጤንነቱ የሚመነጭ ትምህርት፣ ስራ፣ ምርታማነት፣ ማህበራዊ ግንኙነትና ሌሎችንም ጥቅሞች ብንዘረዝር የምናነጻጽረው ጤና ከሌለው የእናትና የአባቱ ልጅ ጋር ቢሆን ለድምዳሜው ያግዘናል። ስለዚህ የግለሰብን ጤንነት ከጽንስ ጀምረን ማለት ነው የሁላችንም ኃላፊነት ይሆናል።
ይሆናል። አካባቢያችን ከአየር የሚሆን ከድምፅ ብክለት የጸዳ መሆን ይኖርበታል። ከላይ በግለሰብ ደረጃ ያነሳነውን ሀሳብ በሀገር ደረጃም ስናመጣው ሰላምና ጸጥታ የሌላት ሀገር በማንኛውም ሚዛን የማህበረሰብ የኑሮ ሁኔታ እንደ ጤናው የታወከ ግለሰብ ስለሚሆን መልካም አስተዳደር የሚተክል የፌዴራል ስርዓትን ማንበር፣ ሰላምና ጸጥታ ማስፈን ለነገ የምንለው ጉዳይ አይሆንም። አሁን ያለውን የጸጥታ ችግር መፍታት ብቻ ሳይሆን በዘለቄታው ጸጥታ የማስቀጠልና ዘለቄታዊ ማድረግ ላይ መስራት ይጠይቃል። የልማት መሰረታችን ቤተሰብ ከሆነ ጦርነትን የሚፈልግ ቤተሰብ እንደማይኖር ከራሴ ቤተሰብ ፍላጎት በመነሳት መናገር እችላለሁ። በመሆኑም ጦርነት የህዝብ ፍላጎት ሆኖ አያውቅም። ይህም ማለት ግን ሀገሪቱ የጸጥታ አስከባሪ ኃይል አይኖራትም ማለት አይደለም። ግን የሀገር መከላከያ ሰራዊት ግንባታ ጥልቀት፣ ጥንካሬና በእውቀት ላይ የተመሰረተ ስነ ምግባር የሚንጸባረቅበት በመሆኑ በጣም ጥቂት በአግባቡ የሰለጠነና የታጠቀ ቁጥር ሆኖ ይደራጃል። ይኸውም የሀገሪቱን ዳር ድንበር ለማስከበር በሚያስችሉ የተወሰኑ ቁልፍ በሆኑ ቦታዎችና እርስ በርሳቸው ሊናበቡና ሊረዳዱ በሚችሉበት መንገድ በሰፈር እንዲኖር ይደረጋል። የዕለት ተዕለት የዜጋውን ሰላም የሚያከብር በቁጥር የተወሰነ የፖሊስ ኃይል ይኖራል። አብዛኛውን የሰላምና የጸጥታ ስራ ቀደም ብለን ባነሳነው የቤተሰብ ራስ አገዝ ቡድን ህብረት ክትትል የሚደረግበት ይሆናል። በኢኮኖሚው ዘርፍ በግብርናና በኢንዱስትሪ የበለጸገ ማህበረሰብ ሲበዛ በጡረታ ለሚገለገሉ የመከላከያ ሰራዊት አባላት ለስራ ማግኘት ዋስትና ስለሚሆነው ከእንግዲህ ወዲህ ሀገርን በመከላከያ ሰራዊት በአየር በምድርና በባህር ኃይል ማገልገል ያስከብራል። ይህ ሁሉ የሆነ ማንኛውም የጦር መሳሪያ በግለሰብ እጅ ሊኖር አይገባም። ስምንተኛ ብዙሃን መገናኛን ከደረቅ ፕሮፓጋንዳ አፋቶ ለዘላቂ ልማት ማዋል። የብዙሃን መገናኛ ተቋሞችና መገልገያ መሳሪያዎች ግልጸኝነት የተሞላን መረጃ ለዜጎች ያለማቋረጥ በማቀበል ማህበረሰብን ለማብቃት አንዱ መሳሪያ እንዲሆንና ለእድገት ስንቅ አቀባይ እንዲሆን አድርጎ መቃኘት፣ መንግስትና በህዝብ መካከል ሊኖር የሚገባን መተማመን ማስፈን፣ የብዙሃን መገናኛ ዘዴዎቻችን ህዝባዊ አድርጎ ማብቃትና መጠቀም ግዴታችን ሊሆን ይገባል። በተለይ ወደፊት እናደራጃለን ብለን የምናስበውን የቤተሰብ ራስ አገዝ ቡድኖችን የሚተነተንበት፣ አዳዲስ ተሞክሮች የሚዘከሩበት፣ ችግሮች ይፋ የሚሆኑበት፣ የወጣቱ የፈጠራ ውጤት የሚዘመርለት ቋሚ የቴሌቪዥን ፕሮግራም ይዘታቸው ሳይቀየር በመደበኛ የማህበረሰብን ፍላጎት ማዕከል በማድረግ ዜና ከውጭ ወደ ሀገር የሚመጣ ሳይሆን እውነተኛ ዜና ከሀገር ውስጥ ወደ ውጭ የሚሸጥበት፣ በተለያዩ ቋንቋዎች ለውጭም ለሀገር ውስጥ ፍጆታ በመዋል የቲክታክ ሱሰኞችን ደህና ሰንብቱ አንልም። በዚህ ፕሮግራም ውስጥ የሬዲዮን ጠቀሜታ አንዘነጋውም። የጋዜጠኞችና ፕሮግራም አዘጋጆችን ሁለንተናዊ አቅም ለመገንባት በተከታታይ ስልጠናዎችንና የትምህርት ፕሮግራሞችን መስጠት። 9ኛ ሀገራዊ ቀይ መስመር። ቀይ መስመር ለዚህ ጽሑፍ ግልጋሎት የሚውል አነጋገር ሲሆን ሀገራዊ ክልክል የሚባሉ የወንጀል ድርጊቶችን መለየት ግድ ይሆናል። እያንዳንዱ በወንጀለኛ ሕጋችን ውስጥ ተመላክቶ ይገኛል። ቢሆንም ክልክል የሚለው ቃል ከወንጀልም በላይ በመሆን የሚያስከትለው ተጠያቂነትና ለርምት የሚወሰደው የቅጣት ውሳኔ አስተማሪነቱ አያጠያይቅም። በሀገራችን እስከ ዛሬ ይህ የተከለከለ ድርጊት ነው ብለን የወሰንነው ድርጊት ሊጠቀስ አይችልም። ክልክል ነው ማለት አታድርግ ማለት ነው። ቅጣቱም በዘልማድ ከሚጠራው ቅጣት ብቻ አይወሰንም። ይህንን ያነሳውበት በአንዲት ትንሽ ምሳሌ ላስረዳም። ሁሉም ሰው እጃችን በሚገኝ ስልክ ጉግል ውስጥ ገብቶ ረጅሙን የእስር ዘመን ብሎ ቢጠይቅ 141078 ዓመት የተፈረደባትን ዜጋ ያገኛል። በጉግል ላይ the longest years of prison sentence ብሎ ቢጠይቅ መልሱን ያገኘዋል። ይህች ዜጋ ታይላንዳዊ ዜጋ ነች። የተላለፈባትም በታይላንድ ፍርድ ቤት ነው። 141078 ዓመት እጅግ የተጋነነ ቢሆንም የሀገሪቱ የፍርድ ስርዓት በሴትዮዋ ድርጊት ምን ያህል እንደተበሳጨ ሲያመለክት ቀጣይ ትውልድ ዳግም በዚህ አይነት አጸያፊ ተግባር ውስጥ እንዳይገባ አስተማሪ ይሆናል ተብሎ ይታሰባል። እኔው ራሴ የተሰራውን ወንጀል ከመግለጽ የተቆጠብኩት አንባቢና አድማጭ ትንሽ ለጉዳዩ ትኩረት ሰጥቶ እንዲከታተል እንዲያነብ ለማድረግ አስቤ ነው። ከዚህ በመቀጠል የተዘረዘሩት ወንጀሎች በሀገራችን ክልክል ከሚባሉት ቢደለደሉና ቅጣቱም ከመደበኛው ቅጣት የተለየና ከበድ ያለ ቢሆን በሚል ጸሐፊው አስተያየቱን ዘርዝሯል። 1ኛ መግደል ክልክል ነው። 2ኛ መስረቅ፣ ውሸትና ሉባልታ መንዛት ክልክል ነው። 3ኛ አስገድዶ መድፈር፣ ጾታዊ ጥቃትና ሰዶማዊነት ክልክል ነው። 4ኛ ጉቦ መስጠትና መቀበል ክልክል ነው። 5ኛ ፍትህ ማጓደልና እንዲጓደል ማድረግ ክልክል ነው። 6ኛ በህግ የሚፈለግን ወንጀለኛ መደበቅ እንዲያመልጥ ማድረግ ክልክል ነው። 7ኛ ሐሰተኛ ሰነድ ማዘጋጀት፣ መጠቀም፣ ማስተላለፍ፣ ሐሰተኛ የገንዘብ ህትመትንና የትምህርት ማስረጃን ጨምሮ ክልክል ነው። 8ኛ የከተማ የሚሆን የገጠር መሬትን በኃይል መያዝ ወይም መውረር ክልክል ነው። 9ኛ ግብር መሰወር ክልክል ነው። 10ኛ ህገወጥ ንግድ ወይም ኮንትሮባንድ የሰዎችን ከቦታ ወደ ቦታ ማዘዋወርን ጨምሮ ክልክል ነው። 11ኛ በማንኛውም እድሜ ክልል ያለ ሰው አደንዛዥ ዕፅ ማምረት፣ ማዘዋወርና መጠቀም ክልክል ነው። 12ኛ ከምግብ ጋር ባዕድ አካል መደባለቅና ለገበያ ማቅረብ፣ ለምሳሌ ጀሶ ከዱቄት፣ ሙዝ ከቅቤና ሸክላ ከበርበሬ፣ ማር ከስኳር ማቀላቀል ክልክል ነው። 13ኛ የጦር መሳሪያ ይዞ መገኘት
ክልክል ነው። 14ኛ ሰዎችን ከስራቸውና ከመኖሪያ አካባቢያቸው ያለ ህግ አግባብ ማፈናቀል ክልክል ነው። 15ኛ በማናቸውም ደረጃ የሚገኙ ባለስልጣናት በየትኛውም ቦታና ጊዜ ሀገራቸውን ወክለው የሚያደርጉትን ንግግርና ቃለ ምልልስ ወይንም መጠይቅ በሀገሪቱ የስራ ቋንቋ ብቻ ይሆናል። በፈርዖን ቤተ መንግስት ወላሂ ወላሂ የምትለዋን አባባል ያስታውሷል። 16 ሌሎችም የቤተሰብ ራስ አገዝ ቡድን ህብረት የሚጨምሩት እንደተጠበቀ ሆኖ ውይይቱ ይቀጥላል። እግዚአብሔር ኢትዮጵያንና ህዝቧን ይባርክ። ከረዳት ፕሮፌሰር ዝናቡ አበራ የቀረበው ጽሑፍ ይህን ይመስል ነበር። እሁድ መስከረም 25 ቀን 2018 ዓ.ም እየተዘጋጀ ነው። ቀደም ብለን እንደገለጽንላችሁ የመጀመሪያ ዲግሪያቸውን በኢኮኖሚክስ ከአስመራ ዩኒቨርሲቲ ያገኙት ረዳት ፕሮፌሰር ዝናቡ አበራ ቤዚክ ፕሪንሲፕልስ ኦፍ ባንኪንግ ኦፕሬሽን የሚል የማስተማሪያ መጽሐፍ አሳትመዋል። ረዳት ፕሮፌሰር ዝናቡ አበራ በተለያዩ የትምህርት ዘርፎች የተለያዩ ዲግሪዎች አሏቸው። በፖለቲካ ረጅም ልምድና አገልግሎት አላቸው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን ሊቀመንበር ሆነው አገልግለዋል። የተወደዳችሁና የተከበራችሁ ተከታታዮቻችን ስለተከታተላችሁን ከልብ እናመሰግናለን። በአራት ክፍል አማራጭ መንገድ በሚል ያቀረብነውን ፕሮግራም ወደ ኋላ መለስ ብላችሁ እንድትሰሙና ሀሳብ አስተያየታችሁን እንድትሰጡ እንጠይቃለን። ስለተከታተላችሁን ከልብ እናመሰግናለን።